ውስጥ ብዙ የኢትዮጵያዊ ደም ፈሷል። ይሄ ሀቅ ነው። የፈሰሰው ደም አትገነጠሉም ብሎ የታገለ ወገን ያሰለፈው ምናልባት በአብዛኛው ደግሞ ፍሬ ነገሩን ያልተረዳ ኢትዮጵያዊ ነው። ያን ያክል ህዝብ ባለቀበት ጊዜ ብዙ ቅስቀሳ ብዙ ፕሮፓጋንዳ ተካሂዷል። ከሞተ ወገኑ በተጨማሪ ቅስቀሳው ደግሞ ቂም እንዳያሳድር አስገድዶታል። በሌላው በኩል ያየንም እንደሆነ እንደዚሁ ነው። ኤርትራውያኑ ሲገሉ ብቻ አይደለም የኖሩት፣ እነሱም ሞተዋል፣ እነሱም ቆስለዋል፣ እነሱም አካላቸው ጎድለዋል። በዛም በኩል ቂም አለ። ግን እውነታውን እንቀበል በሚባልበት ጊዜ ወደንም ጠላንም ዛሬ ኤርትራ ነፃ ሉዓላዊ መንግስት ሆናለች። ለኤርትራ ሉዓላዊ መንግስትነት እውቅና በቅድሚያ የሰጠን እኛ አይደለንም፣ ህወሓት ነው። በዓለም ላይ ለመጀመሪያ ጊዜ ምናልባትም በዓለም ታሪክ ለተገነጠለ አካል እውቅና የሚሰጥ መንግስት የተመዘገበው በህወሓት ድርጊት ነው። ዛሬ ከኤርትራ ጋር ግንኙነት ለማሻሻል ለምን ትሞክራላችሁ የሚለን ይሄ ኤርትራ ነፃነት ተሽቀዳድሞ ያወቀ እውን እንዲሆን ደብዳቤ ለተባበሩት መንግስታት ድርጅት የጻፈ በአፍሪካ ህብረት መድረኮች ላይ የታገለ ወገን ነው እና እሱ ያላለው እንዳይደረግ ነው። ግን የምንነጋገረው ስለ ኢትዮጵያ ጥቅም ከሆነ ይሄንን ኢንተርናሽናሊ ሪኮግናይዝድ የሆነ መንግስት ይሄንን በታሪክ በባህል በቋንቋ በሃይማኖት በብዙ ብለናል ከቀሪው ኢትዮጵያ ጋር የተሳሰረ ህዝብ እንግዲህ በዛ ባለፈ ቁርሾ ባለፈ ቂም አንቀራረብም ብለን የምንዘልቀው እስከ መቼ ድረስ ነው? የዛ ቁስል ቅርፊት ተቀርፎ መጣል አለበት። ሪሊ በዚህ ወደ ኋላ ማለት የለብንም። ዛሬ ይሄንን ግንኙነት የሚቃወሙ ማን ነው? ይሄንንም ደግሞ በቅጡ ማጤን አለብን። ቅድም እንዳልኩት ወገና ሞቶብኛል ለምን ተገነጠለ ምናምን እንግዲህ የማድረግ አቅም የሚባል ነገር አለ። ያንን የተደረገውን ነገር ዛሬ መለስ ብለን ልንለውጠው አንችልም። ያን የማድረግ አቅም የለንም። ያለን አቅም ለመልካም ጉርብትና፣ ለሰላም፣ ለጋራ ብልጽግና አብረው መቆም ነው እና ይህን የሚያደርጉ ወገኖች እንዲበረታቱ ያስፈልጋል። እኛም ከራሳችን ጋር ተነጋግረን ህሊናችንን መርምረን ይህን የማናደርግበት ምክንያት የለም። ወያኔ ሊከፋ ይችላል።